የዚችን ጀግና እህታችን ጥንካሬ ኢማን እንዴት አያችሁት? እኔ ወላሂ ለአዚም በጣም ነው የተደመምኩበት። እኔ እንደዚያች አይነት ልጅ ኢማን ያላት ሶብር ያላት ሁሉን ነገር የሰጣት ከፈገግታ ፊቷ አንድ ቀን በቃ ሳይከፋ ሁልጊዜ በቃ ፊቷ ፈገግ እንዳለ እኔ እንደዚች በህይወቴ አይቻላቅም። ማሻአላህ ሁላችንም እስኪ አመስጋኝ አላህ ያድርገን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትተርፍ ይበል። እንግዲህ ዛሬ በጣም ነው የተደመምኩት። ሙሉውን እንግዲህ 1 ሰዓት ከ4 ደቂቃ የተለቀቀውን ቪዲዮ አይቼ በጣም ራሴን ገምግሜበታለሁ። ምክንያቱም እኛ ትንሽ ራሳችንን እንኳ ሲያመን በጣም ነው አላህን የምናማረረው። በጣም ከምንም በላይ ሁላችንም ማለት ይቻላል። አመስጋኝ በዚች ምድር እኔ እንጃ የለም። ትንሽ ማመመን ቁጥር አላህን ነው የምናማረረው። ለምን የሚባለው ነገር ይቼታችን ግን ጀግና ወጣቷ እህታችን ጀግናዋ ሶብሯ ኢማኗ እኔ አላቅም። የሷን ሩብ ምን ነው አላህ በሰጠኝ ነው ያልኩት። ወላሂ ለሁላችንም እንደሱ አይነት ኢማን እስቲ ግማሹን እንኳ ይስጠን ብላችሁ ዱአ አድርጉ። ከምር እኔ በጣም ነው የተደመምኩት። ሙሉውን ቪዲዮ አይቼ በቃ ቪዲዮውን ራሱ ሳይ በለቅሶ ነው እያየ የጨረስኩት። መቆጣጠር አልቻልኩም እንባዬን። ምክንያቱም ያው ህይወቷን ያሳለፈችውን ነገር ስትናገር በጣም ነው የምታሳዝነው። እንደዚህም ሆና ግን አልሐምዱሊላህ ያላት ሶብር ያላት ኢማን አላህን ከማ አንድ ቀን እንኳ ከአፏ አላህን በቃ ሳታማር አመስጋኝ ናት። እና እኛ ግን ትንሽ ነገር በነካችን ቁጥር ትንሽ ነገር እጃችንን እንኳ ቢላዋ በቆረጠን ቁጥር በጣም ነው አላህን የምናማርረው ማለት ነው። ከኔው ጀምሮ ትንሽ እኔ የራሴን ሲያመኝ በጣም ነው በቃ ሶብር የለኝም ማለት ነው። ግን ሶብርን ከዚች እህታችን መማር አለብን። ለኛ አስተማሪ እህታችን በቃ ይህን ሁሉ ፊትና አላህ በቃ አላህን አትፈትነኝ አይባልም። እኛ ያለ እስከሆነ ድረስ ፊትና አይቀርም። ግን በቃ ይህን ሁሉ እግር እስከ መቆረጥ ድረስ ደርሳ አልሐምዱሊላ ነው የምትለው። አልሐምዱሊላ በቃ ያለው ፈተና ከባድ ነው። እንግዲህ ቪዲዮውን ሁላችሁም ገብታችሁ ስሙት፣ ትጠቀሙበታላችሁ እንጂ ሀቂቃ አትከፉበትም። ጊዜያችንን ቲክቶክ ቁጭ ብለን በብዙ ነገር ባሉ ባልታ እናሳልፋል። ግን እንደዚህ አይነት አስተማሪ ነገሮችን ስናይ ለእኛም ለነገ በቃ አርአያችን እህታችን ናት። እኔ አሁን ከሷ ብዙ ትዕግስትን ብዙ ሶብርን ተምሬ ያለው ማለት ነው። ይሁን ነገር ቢያጋጥመኝ አልሐምዱሊላ ብዬ በቃ በትዕግስት እንደሚታለፍ እህታችን እንግዲህ ባሳለፈችው አመታቶች በካንሰር በሽታ በጣም ብዙ ስቃይ እንቅልፍ ከማጣት ብዙ ነገር ደርሶባት ዛሬ ደግሞ አልሐምዱሊላ ያን ነገር እንግዲህ ከዛ ነገር ትንሽ ተሽሏት እግሯንም ተቆርጣ እግርን ያክል ነገር አስባችሁታል? እግሯን ተቆርጣም አልሐምዱሊላ አሁን ጥሩ እንቅልፍ እየተኛሁ ነው። ከበፊቱ ስቃዬ ዳና ነኝ አልሐምዱሊላ። ከዚህም የባሰ አለ። እኔ አንድ እግሬ ነው የተቆመጥኩት፣ ግን ከእኔ የባሱ አሉ። ሁለት እግር የሌላቸው ሁለት እጅ የሌላቸው እህቶቻችን ወንድሞቻችን ስላሉ እኔ አንድ እግሬን ተቆረጥኩ ብዬ አላህን አላማረርም። አልሐምዱሊላ ነው የምለው። እኔ መብላት፣ ማኘክ፣ መዋጥ፣ መጠጣት ውሃ እችላለሁ። አብዛኛው ደግሞ ሕክምና ላይ ያሉ መብላት የማይችሉ በኩልኮስ ያሉ እህት ወንድሞቻችን ስላሉ እኔ ከነሱ ጥፍርርብ ስለሚሻል አልሐምዱሊላ አላህን ነው የማመሰግነው አለች። አያችሁት? የእሷን በላይ ሳይሆን የእሷን በታች ነው አይታ አላህን አመስጋኝ ሆናለች። ብቻ ሁላችንም አላህ ሱብሃነሁ ወተዓላ እንደሷ ያለ ኢማን መቼም እኔ ይገኛል ብዬ አላስብም። ከፈገግታዋ ጭምር ማሻአላህ ተባረካላ። ምን ያህል በቃ ጠንካራ ብኮ ነው ያልኩት። እንደዚህ ኢማን የሰጣት አላህ እና ለሁላችንም የእሷን እንኳ ግማሽ አላህ ይስጠን ብላችሁ ዱአ አድርጉ። ኢማን እኮ ሲኖረን በልባችን ላይ ቢያጋጥመን ችግር ቢያጋጥመን በሁሉ ነገር ተቋቁመን ማለፍ እንችላለን። እኛ ግን ኢማን የለንም፣ ሶብር የለንም። ትንሽ ነገር ሲያመን በቃ እናማርራለን። ለምን የሚባለው ነገር አላህ በቃ ሊፈትነን ይችላል በብዙ ነገር። ግን ያንን ነገር ደግሞ አልሐምዱሊላህ ብለን ተቀብለን ከተቀበልነው የማያልፍ የለም ማለት ነው። እና
ሁላችንም እንደ እህታችን አመስጋኝ እንሁን ባለን ነገር አልሐምዱሊላህ። ሁላችንም ደግሞ አልሐምዱሊላህ ብለን ለአላህ እስኪ ምስጋና እናቅርብ። እጅ እግር ኖሮን የምናማርር ብዙ አለን እህቶቻችን ወንድሞቻችን። ጸጉር ካልሰጠን አይናችን አነሰ አፍንጫችን አነሰ ብዙ ነገር የምንላለን። ግን ሙሉ አካል ለሰጠን ለአላህ ሱብሃነሁ ወተዓላ አልሐምዱሊላህ ብለን እስኪ ምስጋና አቅርቡ ሁላችሁም። እህታችን ደግሞ አላህ የተሻለ ነገር ይዞልሽ ነው በጀነት ኢንሻአላህ። አላህ ሁሉም ነገር ያምብሻብሽልሽ ነው ምልሽ እህቴ። በዱንያ ተፈትነሻልና ነገ ደግሞ በጀነት በአኼራ ጥሩ ነገር እንደሚገጥምሽ ተስፋ አለኝ እህቴ። በጣም ማሻአላ የምትደነቂ እህታችን፣ የምትበረታች እህታችን፣ ጀግና እህታችን፣ ለእኛ ራዕያ እህታችን ነሽና አላህ የበለጠ ከዚህ በላይ የሚጨምርልሽ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዙ ተተረፈ ይበልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን አይከፈልበትም። ላይክ ሼር አድርጉልኝ። ቅንነት መልካምነት ለራስ ስለሆነ ቪዲዮውን ሼር ላይክ አድርጉት። እሺ ውዶቼ፣ በተረፈ ሰላም ሁኑልኝ።